እንዴት ይሄ ይሆናል ስትለው የሚሆነው በግብረ መንፈስ ቅዱስ ነው። እኔም አንቺም የምናውቀው አይደለም እኮ ነው ነገሩ አይደል እንዴ? ይህ መንፈስ ቅዱስ ስራ ነው ማለቱ እኔ የምናገረው አንቺም የምታብራሪው አይደለም። ይህ የተሰወረ ምስጢር ነው፣ በቃል የሚገለጽ በአንደበት የሚተነተን አይደለም ማለት ይህ መንፈስ ቅዱስ ነው ማለት የሰው አይደለም ከሰውም አይደለም ብሎ መናገሩ ነው። ይህንን ቃል ቅዱስ ገብርኤል ሲነግራት ድንግል ማርያም ይኩነኒ በከመ ትቤለኒ አለችው። እንዳልኸኝ ይሁንልኝ ይደረግልኝ አለችው። ያኔ ወንድ ከሴት ጋር ባደረ ጊዜ ጽንስ እንደሚጸነስ ሁሉ አካላዊ ቃል ኢየሱስ ክርስቶስ አካላዊ ቃል ስግው ሆነ ማለት ነው፣ ሰው ሆነ ማለት ነው። ለምን? በገብርኤል ንግግር በድንግል አምና በመቀበሏ ማለት ነው። በአምላክ ሰው መሆን ውስጥና በሰው አምላክ መሆን ውስጥ መልአኩ ቅዱስ ገብርኤል ቁሞ መካከለኛ ሆኖ ነበረ። በመካከለኝነት ቃልን ሲያስተላልፍ ነበር እያልኳቸው ነው። አዲያ እንዲህ ከሆነ ልብ ብላችሁ አዳምጡ። እንዲህ ከሆነ አካላዊ ቃል ኢየሱስ ክርስቶስ ለመጸነሱ ማዕከላዊ ቆሞ የነበረው መልአኩ ከነበረ አንድ በብሉይ ኪዳን መልአኩ ቅዱስ ገብርኤል፣ መልአኩ ቅዱስ ሚካኤል፣ ሌሎቹም መላእክት በሰውና በእግዚአብሔር መካከል ሲያስታርቁ የነበረ እኔ በእግዚአብሔር ፊት የምቆመው እንዴ ኧረ ምንድን ያልኳችሁ እኔ በእግዚአብሔር ፊት የምቆመው አለ። በእግዚአብሔር ፊት የምቆመው ማለት ምን ማለት ነው? የእግዚአብሔር ፊቱና የእግዚአብሔር ፊቱ እና የሚካኤል አካሉ አንድ ላይ የሚቆሙ ነው እኮ አይደለም። የሚካኤል አካሉ ከእግዚአብሔር ፊት አንጻር ምንድን ነው? ምን ብላችሁ ተጠሩታላችሁ? እና እንግዲህ በእግዚአብሔር ፊት የምቆመው ማለት ምን ማለት ነው? በእግዚአብሔር ፊት ለማማለድ ለመዓትም ለምህረትም የምታዘዘው የምቆመው እኔ ነኝ ማለት ነው። የምቆመው ከእግዚአብሔር ፊት የሚቆም የእግዚአብሔር ባለሟል ከሆነ ደግሞ ትእዛዘ እግዚአብሔርን፣ ቃለ እግዚአብሔርን፣ ሐሳበ እግዚአብሔርን የሚያደርስ ነው ማለት ነው። ማን ከተባለ መልአኩ ቅዱስ ገብርኤል፣ መልአኩ ቅዱስ ሚካኤል፣ መላእክት በጠቅላላ እንደዚህ እንደሚያማልዱ በመካከል እንደሚቆሙ ብሉያትንም ሐዲሳትንም ብንጠቅስ በብዙ የመጽሐፍ ክፍል እናገኛለን። በጣም ጥሩ። መላእክት የሚያማልዱ ከሆነ ሰው ደግሞ ነፍሱ ከስጋው ሲለይ አያማልድም የምትሉኝ ከሆነ የሚካኤልንና የነፍስን ተፈጥሮ አንድነቱና ልዩነቱን የሚያስረዳኝ ማን ነው? የት ሀገር ያለ ምሁር ነው የሚያስረዳኝ? የሚካኤልንና የነፍስን ተፈጥሮ። ሚካኤል ነባቢ ነው፣ ተናጋሪ ነው፣ ልባዊ ነው፣ ልብ ያደርጋል፣ ሕያው ነው፣ ይኖራል። ከዚህ ውጭ ሌላ መገለጫ ባህሪ የለውም። ነፍስም ነባቢት ናት፣ ትናገራለች፣ ሕያዊት ናት፣ ትኖራለች፣ ልባዊት ናት፣ ልብ ታደርጋለች። መላእክትንና ነፍስን አንድነታቸውና ልዩነታቸው የሚያስረዳኝ ማን ነው? የመላእክትንና የነፍስን ስነ ተፈጥሮ አመጣጥ ህልውና ሊያስረዳኝ የሚችል ከፍጥረታት ወገን ማን ነው? ማን ነው? የለም። ከሌለ መላእክትና ነፍስ ህልውናቸው አንድ ከሆነ የሚሰሙ ከሆነ የሚኖሩ ከሆነ ልብ የሚያደርጉ ከሆነ ቅዱሳን ደግሞ በአካለ ነፍስ በገነት ተቀምጠው የምንናገረውን ይሰማሉ፣ የምንናገረውን ይሰማሉ። የምንናገረውን የሚሰሙ ከሆነ በአካለ ነፍስ መላእክት የሚኖሩ ከሆነ ማነው? የሰው ልጆች በአካለ ነፍስ የሚኖሩ ከሆነ የቅዱሳን ምልጃ የማይቆም ዘላለማዊ ነው ማለት ነው። የማይቆም ዘላለማዊ ነው። በርካታ የመጽሐፍት ክፍሎችን መመልከት እንችላለን። የቅዱሳን ምልጃን በተመለከተ መጽሐፍት ተባብረው በብዙ ጽፈዋል። ምን ማለት ነው ካላችሁኝ፣ ለምሳሌ ዮሐንስ በራእዩ ምዕራፍ 6 ቁጥር 9 እስከ 10 ስታነቡ በሰማይ ያሉ ሰማዕታት አለ ወደ እግዚአብሔር ሲጮሁ ይታያሉ አለ። ወደ ማን ሲጮሁ? ወደ እግዚአብሔር ሲጮሁ ይታያሉ። ወደ እግዚአብሔር ሲጮሁ ይታያሉ፣ ይናገራሉ ማለት ነው። ወደ እግዚአብሔር ይጮሃሉ። በሌላ በኩል መጽሐፍ ቅዱስ ስታነቡ ነዌና አልዓዛርን በምትመለከቱበት ጊዜ፣ አብርሃምን በምትመለከቱበት ጊዜ በአብርሃም እቅፍ ያለው አልዓዛር ነዌ እባክህን ከስቱ ውሃ እንዲሰጠኝ ንገርልኝ እየተባባሉ ሲያወሩ እንሰማቸዋለን። ያወሩ የት ሀገር ነው ከተባለ በአካለ ነፍሱ ነው። በአካለ ነፍስ ጨካኙ ነዌ በአካለ ነፍስ ሆኖ እኒያን ጨካኝ ዘመዶችን ማን ሄዶ ባስተማራቸው እያለ ሲናገር ነበር። ጨካኙ ነዌ ሂዱና ዘመዶችን የሚመክር የሚገስጽ ሰው ፈልጉልኝ እያለ የሚናገር ከሆነ ርህሩሁ እንግዳ መቀበል የሚያውቀው አብርሃም ዘመዶችን እንዲምር ዘመዶችን ማረልኝ ብሎ ለእግዚአብሔር አይነግረው? ለሰው የማያዝ ነው። ፍርፋሪ እንኳን ለሰው የማይሰጠው የምታውቁት ያ በመጽሐፍ የተጻፈው ጨካኙ ንጉሱ ነዌ
ያጨካኙ ባለሀብቱ ነዌ እሱ እንኳን ዘመዶችን ማን በነገራቸው ወደዚህ ሰዓት እንዳይመጡ እባካችሁ ንገሩልኝ ብሎ የሚያዝን ከሆነ ሩህሩህ አብርሃም በምድር ያሉትን የሰው ልጆች ሁሉ ይቅርበል ብሎ የማይለምንበት ምክንያት ምንድን ነው? በገነት ሀሳብ የሚለዋወጡ ከሆነ። በሌላ ቦታ ዮሐንስ ራእይ ምዕራፍ 5 ቁጥር 8 ላይ የቅዱሳንን ጸሎት የሆነ ዕጣን የተሞሉ የወርቅ ጽዋዎች ነበሩ አለ። የቅዱሳን ጸሎት ነው የሚለው። የቅዱሳን ቃል ጸሎታቸው ማለት አንዱ ስለሌላው የሚለምነው መለመን ነው እንጂ እንግዲህ ቅዱሳን ምን ብለው ይጸልያሉ? ገነት ስጠን እንዳይሉ ገነት ነው ያሉ። ስለኛ ብለው ይጸልያሉ ማለት ነው። ስለኛ ብለው ይጸልያሉ፣ ስለኛ ብለው ይናገራሉ ማለት ነው። ስለኛ ብለው ይናገራሉ። ይህ በመጽሐፍ ቅዱስ የተቀመጠ አማናዊ የእግዚአብሔር ቃል ነው። ስለዚህ ቅዱሳን አባቶቻችን ያማልዳሉ ማለት ሩጫቸውን የጨረሱ ወደ በለጠው ክብር ያደጉ ናቸው። ይህ ምድር ለማሸነፍም ለመሸነፍም የተዘጋጀ ሜዳ ነው። ይህ ምድር ለማሸነፍም ለመሸነፍም የተዘጋጀ ሜዳ ነው። ዲያብሎስን ድል ለመንሳትም የተዘጋጀ የተመቸ ነው። በዲያብሎስ ድል ተነስቶ በሲኦል መውደቅም እንደምታውቁት ሜዳው ዝግጁ ነው። ቅዱሳን ዲያብሎስን አሸንፈው ድል ነስተው በክርስቶስ ክብር እየተንበገበጉ ከተቀመጡ በኋላ በዓለም የመላ ምሕረት የሚሰጣቸው በዓለም ሁሉ የሚሰለጥኑ ከእግዚአብሔር አንጻር እኮ ይቺ ዓለም ይቺ ምድር እኮ ኢምንት ናት። ስለዚህ ለቅዱሳኑ ያን ጸጋ ሰጧቸዋል። ቅዱሳን በዓለም ሁሉ የመሉ ናቸው ብለን ስንናገር አንዳንዶቹ አይኖ ቅዱሳን አያማልዱም ሲሉ እንሰማቸዋለን። የእምነት ተቋም ዶክትሪን አድርገው ይናገሩታል። አንዱ ስለሌላው መጸለይ እግዚአብሔር የሕያዋን አምላክ ነው ብሎ መጽሐፍ ስለነገረን ነፍሳት በጠቅላላ ደግሞ መዋቲዎች ስላልሆኑ ሕያዋን ስለሆኑ በገነት ስላሉ ስለ ሰው ልጆች ነፍስ ይጨነቃሉ፣ ስለ ሰው ልጆች ነፍስ ይማልዳሉ ማለት ነው። የመጨረሻ ሐሳቤ ቅዱሳን እኮ ከኛ ርቀው እግዚአብሔር የሆነ ወይ ሰማይ ውስጥ የሆነ ቦታ አይደለም የሸጎጣቸው፣ እስር ቤትም አይደለም ያገባቸው፣ ያስቀመጣቸው እኮ መሬት ላይ ነው። የቅዱሳን ነፍስ እኮ ያሉት ምድር ላይ ነው። ገነት ማለት ከአምስቱ ዓለመ መሬት አንዷ ናት። ስለዚህ በገነት ተቀምጠዋል ማለት እኛ ከምንኖርበት የሆነ ሰፈር ስቴት ላይ ናቸው ማለት እኮ ነው። የሆነ ቦታ ላይ ናቸው ማለት እኮ ነው። ልክ እኔ እዚህ ላይ ቁጭ ብዬ ስለ አሜሪካ መረጃ አለኝ፣ ስለ አሜሪካው ሰው ጸልያለሁ። ከዚህ ቁጭ ብዬ ስለ ኢትዮጵያዊ ሰው ጸልያለሁ፣ ስለ አንታርክቲካው፣ ስለ አውስትራሊያው ሰው ጸልያለሁ፣ ስለ አፍሪካው፣ ስለ ሌሎቹም ሀገራት ሰዎች ጸልያለሁ። ከዚህ ቁጭ ብዬ ስለ እያንዳንዱ መረጃ ላይ ጸልያለሁ። በዚያ ጸሎት ህግ ባለሁበት ሁኜ ወደ ሌለሁበት ሀገር ጸሎትን አደርሳለሁ። ባለሁበት ሁኜ ወደ ሌለሁበት ዓለም፣ ባለሁበት ሁኜ ወደ ሌለሁበት ሰፈር እጸልያለሁ። እግዚአብሔርም ይሰማል። እኔን በዚህ ዓለም ሁኜ ገና የቅድስና ማዕረግ ላይ ሳልደርስ ከዚህ ቁጭ ብዬ ጸሎቴን የሚሰማ እግዚአብሔር ሩጫቸውን የጨረሱ ከ10 ማዕርጋት የደረሱ የመጨረሻው ማዕርግ የሚባለው የደረሱ። በነገራችን ላይ ስለ ቅዱሳን ትምህርት በሚገባ ሌላ ጊዜ ገብተን እናየዋለን። አንድ ነገር ብቻ ዛሬ ላንሳ። 10 ማዕርጋት ይባሉ አሉ። ከ10 ማዕርጋት 8ኛው ማዕርግ ውሰት ማለት ቅዱሳን 1ኛው ማዕርግ፣ 2ኛው ማዕርግ፣ 3ኛው እየተባለ ይልና 10ኛው ማዕርግ ሲደርሱ ውሰት ይባላል። ይሄ ውሰት ማለት ባሉበት ሆነው የሌሉበትን ማወቅ ማለት ነው። ባሉበት ሆነው የሌሉበትን ማወቅ። ለምሳሌ ቅዱስ ጴጥሮስ ሐናንያን ያን ውሸት ሲዋሽ ሲያጠፋ ከተመለከተው በኋላ ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ተሐስሶ ለመንፈስ ቅዱስ አለው። ሐናንያ ወይ መንፈስ ቅዱስን ተዋሸው ዘንድ ሰይጣን እንዴት በልብ መላብህ አለው። መንፈስ ቅዱስን ተዋሸው ዘንድ ሰይጣን እንዴት በልብ መላብህ ብሎ ነገረው። አሁን ሐናንያ ያን ጥፋት ሲፈጽም ቅዱስ ጴጥሮስ አይቶታልን? አላየውም። እና በምን አወቀ ከተባለ ሁሰት ከሚባለው የቅድስና ደረጃ ደርሷል ማለት ነው። ቅዱሳን ማለት ቅዱሳን የሚለውን የስም ማዕረግ የሚያገኙት ደረጃ አለው። ልክ አንድ ሰው ዶክትሪኑን ያዘ፣ ዩኒቨርሲቲው ገብቶ ተመረቀ፣ ፕሮፌሰር ሆነ፣ እንደዚህ ሆነ ተብሎ ሲነገርለት ተምሮ የሚደርስበት የሚያልፍበት ደረጃ አለው። ያለ ደረጃ ዝም ብሎ አይሰጥም። ከተሰጠም በማጭበርበር የመጣ ነው ይባላል። ልክ እንደዚህ ሁሉ ቅዱሳን ቅዱሳን የሚለውን ስም ማዕረግ የሚያገኙት ከዊነ እሳት የሚባለው የመጨረሻው 10ኛው ማዕረግ እዚያ ላይ ሲደርሱ ነው ቅዱሳን የሚባለውን ስም ያገኙት። ስለዚህ ሁሰት የሚባለውን አንድ ቦታ ተቀምጠው ገነት የሚባል ቦታ ላይ ተቀምጠው ዓለምን በጠቅላላ ማወቅ ለቅዱሳን 8ኛ ደረጃ ላይ አልፈውት ሂደዋል።
ልክ አንድ ሰው 7ኛ ክፍል ሲገባ እንግሊዘኛ በደንብ ማንበብ አለበት አይደል? ምክንያቱም እስከ 7ኛ ክፍል ነው አማርኛ የሚኖረው። ከዚያ በኋላ ምን የለም። ከ7ኛ ክፍል በኋላ ምን የለም። አማርኛ የሚባል መጽሐፉ በራሱ ይጠፋል አይደል? እንግሊዘኛ ይሆናል ማለት ነው። እንግሊዘኛ ይሆናል። ስለዚህ ልክ ያንን ከዚያ በኋላ ዩኒቨርሲቲ ከገባ በኋላ እንግሊዝ ቢያነብ አይገርምም አይደል? አለማንበቡ ነው እንዲያውም የሚያበሳጨው። አለማንበቡ እንትን ይላል አይደል? እንዴት ዩኒቨርሲቲ ገብቶ እንግሊዘኛ አላልተናገረ እንዴት አላነበበም ብለን እንሳለቅበታለን እንጂ እዚያ ውስጥ ገብቶ በማንበቡ አንገረምም። የዩኒቨርሲቲ መምህር ሆኖ እንግሊዝ ስላነበበ አይገርመንም። ልክ እንደዚህ ሁሉ 10ኛው ማዕረግ ላይ ደርሰው ባሉበት ሆነው የሌሉበትን ዓለም ስላወቁ ቅዱሳን አይገርመንም። ለምን ካላችሁ 8ኛ ክፍል ላይ አልፈውታል። 8ኛው የቅዱሳን ደረጃ ላይ አልፈውታል። ሁሰት የሚባለው ደርሰዋል። ባሉበት ሆነው የሌሉበትን ዓለም መቃኘት የሚችሉበት ደረጃ ለቅዱሳን ተሰጥቷል ማለት ነው። ስለዚህ ነገረ ቅዱሳን የሚባለው፣ ሐሳበ ቅዱሳን የሚባለው፣ ክብረ ቅዱሳን የሚባለው፣ ሕይወተ ቅዱሳን የሚባለው እግዚአብሔር በልዩ ክብር ከዚህ ዓለም መርጦ በቅድስና በንጽህና አጊጠው ቢያገኛቸው ነፍሳቸውን ከስጋቸው በክብር ለይቶ ስጋቸው በመቃብር ሲያርፍ ቃል ኪዳን ገብቶላቸው ነፍሳቸውን ደግሞ በገነት አኖሯል። የተረገመው ሰይጣን በሲኦል ታስሮ ዓለምን የሚቆጣጠር ከሆነ በገሃነም ተዘግቶበት ዓለምን የሚቆጣጠር ከሆነ የተመረቁት ቅዱሳን ገነት ላይ ተቀምጠው ሳይታሰሩ ዓለምን ተቆጣጠሩ ቢባል ምን ይገርማል? ሰይጣን አሳተኝ የሚል ከሆነ ሰው ቤቱን ቆልፎ ቅዱሳን ረዱኝ ማለት እንዴት ደከመው? እንዴት ደከመው? ሰይጣን አሳተኝ ብሎ በታሰረ ሰይጣን በአዲስ ኪዳን በሞቱ ሞትን ክርስቶስ የገደለለት በቀራንዮ ሞትን ራሱ ክርስቶስ ገድሎታል አይደል? ሞትን ራሱ በሞቱ ለሞት ደምሰሶ ይላል። በሞቱ ሞትን ደምስሶ ገድሎታል። ሞት የተባለ ዲያብሎስ ነው። የሞተው ዲያብሎስ ገሃነም ተዘግቶበት የገሃነም ቁልፍ ሳይፈታ ርዝራዡን ወደ ምድር ልኮ ምን የሚያውክ ከሆነ ያልሞቱት ቅዱሳን ከክርስቶስ ጋር ሆነው ዲያብሎስ ብቻውን ዓለምን የሚያንቀጠቅጥ ከሆነ ያልሞቱት ቅዱሳን ከክርስቶስ ጋር ሆነው በአካለ ነፍስ ዓለምን ረዱ ቢባል ይገርማል። ምኑስ ይደንቃል? ይገርማልን? ይገርማል ወይ? ሲቀጥል ቅዱሳን ማለት ምን ማለት ነው? የመጨረሻ ንግግር የት ነው? ቅዱሳን የሚለውን ስም እኮ ያገኙት እነሱ በክርስቶስ ክርስቶስ ደግሞ በእነሱ ሲኖር ነው። አንድ ቅዱስ አማለደ ሲባል እንዴት ይገርማቸዋል? ምኑስ ስለ ክርክርነት ያስነሳል? ለምን ካላችሁኝ እነሱ በክርስቶስ ነው የሚኖሩት፣ ክርስቶስ ደግሞ በእነርሱ ነው የሚኖረው። ክርስቶስ ደግሞ በማን በኑ ድንጋይ ገጥማችሁበት ባትሪ ቢበራ ትገርማላችሁ። ስልካችሁ ቢሰራ ትገረማላችሁ። እኮ ብቻውን አይደለም የሚሰራ፣ በውስጡ ድንጋይ አለው። ባትሪው እኮ ዝም ብሎ አይደለም የሚበራ፣ ድንጋይ አለው። ስልኩ ዝም ብሎ አይደለም የሚሰራ፣ ቻርጅ ተደርጓል። እንዲህ ቅዱሳን ገነት ላይ ተቀምጠው ዓለምን በቅድስና ይረዳሉ ስንል ዝም ብለናል። ድንጋይ የተባለ ክርስቶስ በውስጣቸው አለ። ቻርጅ ሆነዋል። በክርስቶስ ሙቀት ተዋህደዋል። ክርስቶስ ከእነርሱ ጋር እነርሱም ከክርስቶስ ጋር ነው የሚኖሩት። ክርስቶስ ከእነርሱ ጋር እነርሱም ከክርስቶስ ጋር ነው የሚኖሩት። ስለሆነም ቅዱሳን ያልናቸው ሰው ብቻ ያላልናቸው ቅዱሳን ያልናቸው በክርስቶስ የሚኖሩ ክርስቶስ ደግሞ በእነርሱ የሚኖር ማለት ነው። እነርሱ በክርስቶስ ክርስቶስ የተለየ ቅዱስ አንለውም። ከክርስቶስ ጋር ያልተዋሃደ ቅዱስ አንለውም። ከክርስቶስ ጋር ከሆኑ ቅዱስ እንላቸዋለን። ከክርስቶስ ጋር የሆነ ሁሉ ደግሞ ዓለምን ያያል። ብቻውን የሆነ ዲያብሎስ ዓለምን ካየ ማለት ነው። ክርስቶስ በእነርሱ የሚኖር ክርስቶስን እንደ ባትሪ ድንጋይ በልባቸው ውስጥ ያደረጉ ከክርስቶስ ቅዱስ ሥጋና ክቡር ደም ጋር የተዋሃዱ ክርስቶስን መስለው በክርስቶስ ክርስቶሳውያን የተባሉ እኒህ ቅዱሳን ናቸው። ምልጃቸው ለዘላለም ያግዘናል ማለት ነው። ምልጃቸው ያግዘን፣ ቸርነታቸው ይጠብቀን፣ በረከታቸው ይድረሰን። በምልጃቸው አምነን ጸንተን እንድንኖር የቅዱሳን አምላክ ሁላችንም ያበርታል። ስለዚህ ከኔ ጋር ዝናብ በጣም እየጨመረ መጣና ክፍል 2 ቀጣይ በሚኖረን ቀን እናየዋለን። ያስተማረን የመከረን የገሰጸን የአበው አምላክ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር።